ይህ ሰው አሳ እያጠመደ ሳለ በድንገት የሚያበራ ሻርክ በአጋጣሚ ያዘ። መረቡን ከሻርኩ ላይ ሊያላቅቅ ሲሞክር በሚቀጥለው ሰከንድ ሻርኩ ነከሰውና ሰውየው መሬት ላይ ወደቀ። ስነቃ ግን አንድ አስገራሚ ነገር ተፈጠረ። አይኑን ጨፍኖ ሲሞክረው የባህር ውስጥ ትዕይንቶችን በግልጽ ይታዩት ጀመረ። ሰውየው የሻርኩን ንቃተ ህሊና መቆጣጠር እንደሚችል ተረዳ። ወዲያውኑ ቆሞ ሻርኩ ወደሚፈልገው አቅጣጫ እንዲሄድ አዘዘው። የሻርኩን እይታ ሙሉ በሙሉ መቆጣጠር መቻሉ አስገረመው። ሰውየው ይህንን ሻርክ ተጠቅሞ ሀብታም መሆን እንደሚችል አመነ። በመሆኑም ሻርኩ አንድ ሌላ ሻርክ እንዲይዝለት አዘዘው። በቅጽበት ሻርኩ የያዘውን ሻርክ ፊት ለፊቱ አምጥቶ ጣለው። ሰውየው በጣም ተደሰተ፣ ምክንያቱም ይህ ሻርክ $100,000 በላይ ገቢ ሊያስገኝለት ይችላል። ሻርኩን ይዞ ወደ አሳ መገበያያ ገበያ ሄደ። በዚያ የነበሩ ሰዎች በአካባቢው ካሉ አሳ ደካማው በማለት ወዲያውኑ አወቁ። ዛሬ የሞተ አሳ በማግኘት እድለኛ ነህ በማለት ሳቁበት። እርሱ ግን አሳውን ውድ እንደሆነ ብናገርም ሰዎች ግን በተቀዳደደ መረብ እንዲህ ያለ አሳ ልትይዝ አትችልም ያሉ ሳቁበት። ያን ጊዜ አንድ ባለ 5 ኮከብ ሆቴል ዋና ስራ አስኪያጅ የሆነች ቆንጆ ሴት ወደ መሸጫው መጣች። ይህ ተራ ሻርክ ሳይሆን በጣም ብርቅዬ የሆነ ብሉፍን ቱና መሆኑን ገለጸች። ወዲያውኑ $200,000 ልትገዛው አቀረበች። ሁሉም ሰው በዋጋው ደነገጠ። አንዳንዶች ሰውየው ቀጥሮ ያመጣት ተዋናይ ናት በማለት ሊያጣጥሉት ሞከሩ። ሌሎች ግን ሴትየዋ ቢሊየነር ሆቴል ባለቤት መሆኗን አወቁ። ሴትየዋ ጥሬ ገንዘብ አምጥታ ለሰውየው አስረከበችው። ከዚያም ሴትየዋ የንግድ ካርዷን ሰጠችው። ከነገ በስቲያ ትልቅ ግብዣ እንዳለባት ገለጸች። እያንዳንዳቸው ከ5 ፓውንድ በላይ የሚመዝኑ 20 ጎልደን ሲ ባስ አሳዎችን እንዲያቀርቡላት ጠየቀችው። ለአንዱ አሳ $50,000 ለመክፈል ቃል ገባችለት። ይህን ካደረገ $1,000,000 እንደሚያገኝ ተረዳና ወዲያውኑ ተስማማ። በዙሪያው የነበሩ ሰዎች ግን በመላው አካባቢ የቀሩ 400 አሳዎች ብቻ ናቸው፣ አንተ ደግሞ ልትይዛቸው አትችልም እያሉ አሾፉበት። እርሱ ግን ምንም ሳይመስለው ወደ ባህር ዳርቻው ሄደ።